ሰላም የቻናሌ ቤተሰቦች እንደምን አላችሁ? እኔ ደህና እግዚአብሔር ይመስገን። ዛሬ በብዙ ቤቶች ውስጥ ስለሚፈጠር አደገኛ የኤሌክትሪክ ስህተቶች እነግራችኋለሁ። እንዲሁም ብዙ ሰዎች የማውቁት መብራት ለምን እንደሚንቀጠቀጥ፣ ለምን ደግሞ ፓወር እንደሚያንስ የምነግራችሁ ነው የሚሆነው። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር እንድትቆዩ፣ እስከ መጨረሻው ድረስ የምትቆዩት ከሆነ የምታውቁት ነው የሚሆነው። 5 ክፍል ይኖራል። እያንዳንዱ ክፍል በደንብ ያብራራው እነግራችኋለሁ። መጀመሪያውና አንደኛው ብዙ እቃዎችን በአንድ ሶኬት መጠቀም ማለት ነው። ይህ በብዙ ቤቶች ውስጥ የሚታይ ነገር ነው። አንድ ሶኬት ላይ ብዙ እቃዎችን በማገናኘት ቦታ ለመቆጠብ ወይም ቀላል ስለሚመስላቸው ያደርጉታል። ነገር ግን ይህ ትልቅ አደጋ ሊፈጥር ይችላል። ለምሳሌ አንድ ሶኬት ላይ የኤሌክትሪክ ምጣድ፣ የውሃ ማሞቂያ፣ ፍሪጅ እና ሌሎች ከፍተኛ ኃይል የሚፈልጉ መሳሪያዎች አንድ ጊዜ ብናገናኝ በሶኬትና በሽቦ ውስጥ የሚፈሰው የኤሌክትሪክ መጠን በጣም ይጨምራል። ሽቦ የተዘጋጀው የተወሰነ መጠን ያለውን ኤሌክትሪክ ብቻ ለማስተላለፍ ነው። ከዚያ በላይ ጭነት ሲጫንበት መሞቅ ይጀምራል። መጀመሪያ ሶኬቱ ይሞቃል፣ በመቀጠል ሽቦቹ ይሞቃሉ። እዚያ ከላይ በኩል ያለችዋ የፕላስቲክ መሸፈኛ ሊቀልጥ ይችላል። አንዳንድ ጊዜ ሰዎች ከሶኬቱ የሚወጣው የተቃጠለ ሽታ ያስተውላሉ። ይህ አደጋ እየቀረበ መሆኑን የሚያሳይ ምልክት ነው። ሌላ ምልክት ደግሞ ሶኬቱን ስትነኩ በጣም ሙቀት ሆኖ ማግኘት ነው። ብዙ ሰዎች ብሬከር አለኝ ምንም አይሆንም ብሎ ያስባሉ። ነገር ግን ብሬከር በትክክል ካልተመረጠ ወይም ችግር ካለበት አደጋውን ሊከላከል አይችልም። ለዚህ ነው ከፍተኛ ኃይል የሚፈልጉ መሳሪያዎች በተቻለ መጠን በተለያዩ ሶኬቶች መሰካት የሚመከረው። በተለይ ምጣድ፣ ማሞቂያ፣ የልብስ ማሽን እና ሌሎቹ ብዙ ኃይል የሚወስዱ እቃዎች በጥንቃቄ መጠቀም አለባችሁ። አስታውሱ፣ አንድ ትንሽ ሶኬት ላይ ከመጠን በላይ መጫን የቤት እሳት መንስኤ ሊሆን ይችላል። ስህተት የሁለተኛው ትምህርት የተጎዳ ሽቦ መጠቀም። ውስጥ ካሉት አደገኛ የኤሌክትሪክ ችግሮች አንዱ የተጎዳ ወይም የተላጠ ሽቦ መጠቀም ነው። ብዙ ጊዜ ሽቦ ትንሽ ተልጦ ስታይ ምንም አይደለም ብለን እንጠቀምበታለን። ነገር ግን ይህ ትንሽ የሚመስለው ችግር ከባድ አደጋ ሊያስከትል ይችላል። ሽቦዎች በፕላስቲክ የተሸፈኑት ሰዎቹን ከኤሌክትሪክ ለመጥ ነው። ይህ መሸፈኛ ሲበላሽ ወይም ሲቀደቡ ሽቦ ይቀልጣል። በዚያ ጊዜ ብነካ በኤሌክትሪክ ሊሞት ይችላል። ለምሳሌ የሞባይል ቻርጀር፣ የስቶቭ ገመዶች፣ የቤት እቃ ገመድ ተልጦ ቢኖር እና በእርጥብ እጅ ብንነካው አደጋው ይበልጥ ይጨመራል። ሌላ ችግር ደግሞ ሾርት ሰርኪዩት ነው። ሁለት የተለያዩ ሽቦች ፌኛቸው ተበላሽቶ ከተነካኩ ትልቅ ፍንዳታ ይፈጠራል። ብሬከር እንዲቃጠል ወይም እሳት እንዲነሳ ሊያደርግ ይችላል። አንዳንድ ጊዜ የተጎዳ ሽቦ የሚያሳየው ምልክት መሞቅ፣ የተቃጠለ ሽታ መምጣት ወይም ደግሞ የተላጠ ቦታ መታየት ነው። እነዚህ ምልክቶች ካየን ወዲያውኑ መጠቀም ማቆም አለብን። ብዙ ሰዎች የተላጠ ሽቦን በተራ ፌስታል በመጠቅለል ለረጅም ጊዜ ይጠቀማሉ። ይህ ጊዜያዊ መፍትሄ ቢሆንም የተሻለ ፍጥነት ሽቦን መቀየር ወይም በባለሙያ ማስጠገን ይመከራል። አስታውሱ፣ የተጎዳ ሽቦ ትንሽ ችግር አይደለም። የኤሌክትሪክ ንዝረት፣ ሾርት ሰርኪዩት እና የቤት እሳት ሊያስከትል ይችላል። ስለዚህ ማንኛውም የተላጠ ወይም የተበላሸ ሽቦ ሲያዩ በፍጥነት እርምጃ መውሰድ። ክፍል 3 ሶስተኛው ትምህርት መሬት መከላከያ ወይም ግራውንድ የምንለው ማለት ነው። ደግሞ ብዙ ቤቶች ውስጥ ስለሚታይና ብዙ ሰዎች ትኩረት ስለማይሰጡት አደገኛ ችግር እነግራችኋለሁ። ይህ የመሬት መከላከያ ወይም እርዚንግ አለመኖሩ ነው። ብዙዎች ቤት ሲሰሩ ወይም ኤሌክትሪክ ሲያስገቡ ለሶኬት፣ ለመብራትና ለብሬከር ትኩረት ይሰጣሉ። ነገር ግን ብዙ ጊዜ ችላ ይባላል። ይህ ግን ከባድ ስህተት ነው። ግራውንድ ማለት በስርዓቱ ውስጥ የሚፈጠር አደገኛ ኤሌክትሪክ ወደ መሬት የሚወስደው መንገድ ማዘጋጀት ማለት ነው። ይህ ሰዎቹን ከኤሌክትሪክ ንዝረት ይጠብቃል። ለምሳሌ ፍሪጅ፣ ማጠቢያ ማሽን፣ የውሃ ማሞቂያ ወይም ሌላ ብረት አካል ያለው መሳሪያ በውስጡ ችግር ቢፈጠር ኤሌክትሪክ ወደ ብረቱ ወደ ላስቲኩ ሊወጣ ይችላል። ግራውንድ ከሌለ ይህ ኤሌክትሪክ በመሳሪያው አካል ላይ ይቆያል። በዚያ ጊዜ አንድ ሰው መሳሪያው ሲነካ በኤሌክትሪክ ዝር ወይም ሊጎዳ ይችላል። በተለይ በእርጥብ ቦታዎች እንደ መታጠቢያ ቤትና ውስጥ ይበልጥ ከፍ ይላል። ምክንያቱም ውሃ ኤሌክትሪክ በቀላሉ ያስተላልፋል። በትክክል ከተሰራ ግን አደገኛው ኤሌክትሪክ ወደ መሬት ይሄዳል። በተጨማሪ ብሬከር ወይም ችግሩን አውቆ ኃይሉን ያቋርጣል። አንድ ጊዜ ሰዎች ፍሪጅ ሲነኩ ትንሽ ያስደነግጣል ወይም የውሃ ማሞቂያ ትንሽ ይነዝራል ይላሉ። ይህ ትንሽ ብለን ማለፍ የለብንም። ብዙ ጊዜ ይህ ግራውንድ ችግር መኖሩን የሚያሳይ ምልክት ነው። ስለዚህ ቤት ስትሰሩ ወይም የኤሌክትሪክ ስራ ስታስተካክሉ በትክክል መኖሩን ማረጋገጥ አስፈላጊ ነው። አስታውሱ፣ ግራውንድ የተጨማሪ ወጪ ሳይሆን የህይወት መዳን ነው።
የተሳሳተ ብሬከር መጠቀም። አሁን ደግሞ ስለ አራተኛው አደገኛ ስህተት እነግራችኋለሁ። ይህ ከሽቦ አቅም ጋር የማይመጠን ብሬከር መጠቀም ነው። ብሬከር የቤታችን የኤሌክትሪክ ጠባቂ ነው። በስርዓት ውስጥ ከመጠን በላይ ኤሌክትሪክ ሲፈስ ወይም ሾርት ሰርኩት ሲፈጠር ኃይሉን ወዲያውኑ በማቋረጥ ሽቦቹን በምችና ሰዎቹን ይጠብቃል። ግን አንዳንድ ሰዎች ብሬከሩ ቶሎ ይቀልጣል በምን ምክንያት ከሚያስፈልግ በላይ አምፔር ያለውን ብሬከር ይገጥማሉ። ለምሳሌ 20 አምፔር መሆን ያለበት መስመር 32 ወይም 40 አምፔር ብሬከር ይገጥሙበታል። ይህ በጣም አደገኛ ነው፣ ምክንያቱም ሽቦ ከመጠን በላይ ሲሞቅ ብሬከሩ አይመልስም። በዚህ ጊዜ ሽቦቹ ሊቀልጡ፣ መሸፈኛዎቹ ሊቃጠሉና የቤት እሳት ሊነሳ ይችላል። ብሬከር በተደጋጋሚ የሚቀልጥ ከሆነ ችግሩ ብሬከሩ ላይ ሳይሆን በስርዓት ውስጥ ሊሆን ይችላል። ባት ከመጠን በላይ ጭነት አለ፣ ሾርት ሰርኩት አለ፣ ወይም የመስመር ችግር አለ። ስለዚህ ችግሩን መፈለግ እንጂ ትልቅ ብሬከር መግጠም ትክክለኛ መፍትሄ አይደለም። ስለዚህ ብሬከር ሲመረጥ ከሽቦ መጠን፣ ከመስመሩ አቅምና ከሚገናኙት መስመሮች ጋር የሚስማማ መሆኑን ማረጋገጥ አለቦት። በባለሙያ ኤሌክትሪሻን ማረጋገጥ ይመከራል። አስታውሱ፣ ብሬከር የምትጠብቀው ሽቦና ቤታችሁን ነው። ትክክለኛ ብሬከር መጠቀም እሳትና የኤሌክትሪክ አደጋዎችን ለመከላከል በጣም አስፈላጊ ነው። መጨረሻውና አምስተኛው ስህተት በእርጥብ እጅ ኤሌክትሪክ መንካት። አሁን ደግሞ ስለ አምስተኛውና በጣም አደገኛ ስህተት እነግራለሁ። ይህ በእርጥብ እጅ በእርጥብ ቦታ ኤሌክትሪክ መንካት ነው። ብዙ ሰዎች እጃቸውን